ቃለ መጠይቅ ደግሞ ሲሆን ቢያንስ ወር ምናምን ያህል ዝግጅቶች ይኖራሉ። በአንዴ ቃለ መጠይቅና ቂዳ እንድማር ነው የተደረኩት ምናምን ካለች በኋላ ገለባብጣ ደግሞ ሱረቱ ኢሳ እነዚህ ነገራቶች እንደው ዝም ብሎ ለጨዋታው ይሁን እንጂ አይደለም የተማረ ያልተማረ ጅን ራሱ አይስተውም ባይነኝ አይቱ ፊናር ፈራይቱ አክثر اهلها النساء ወደ ገሃነም ደግሞ ተመለከትኩኝና አብዛኞቹ ሴቶች ናቸው። ይህንን ቁርአን ነን አረቢክ በሆነ ቋንቋ ብናደርገው ኖሮ ከአረብ ውጪ በሆነ ቋንቋ ብናረገው ኖሮ እንዲህ ይሉ ነበር አለ they would have certainly argue አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙዎች ስለዚህ እህታችን ሚዲያ ላይ ሲዘዋወር ተመልክታችኋል ብዙ ቪዲዮዎችን ዳቢሎስ በጂን ምክንያት እንዲሆና ወይ እንደዚህ ተፈጥሮ፣ ግማሾቹ ደግሞ አይ ራሷ መጀመሪያ ደረጃ ሙስሊም ነበረች ለብር ብራ በብር ምክንያት አታለዋት ኦርቶዶክሳዊ ሆነች ያለው አሉ። ግማሾቹ ደግሞ ነው አይ እንደዛ ሳይሆን ኦርቶዶክስ ከእስልምና ወደ ኦርቶዶክስ መታ ነበረ ከዛ ደግሞ መልሰው አስጨንቀው እንትን ብለው አስደንግጠዋት አሁን ከእንደገና ሙስሊም ነኝ ብላ እንድትክት ተደርጓል ተብሎ ሲነሳ ነበረ። ያው የሚዲያው ማሞቂያ ሆኖ ነበረ በአብዛኛው ተመልክታችሁታል። እርሷም ወጣ የተለያዩ የሆኑ ማብራሪያዎችን በተፈጸመው ነገር ዙሪያ ስትናገር በቀረበው ፕሮግራም ዙሪያ ስትናገር ተመልክተናል። ያ ብዙኛ ፐርሰኖች ወይም ሰዎች ኢሹ አድርገን ምን ህዝቦችም አይደለንም ኢሹም አይደሉም ለኛ ማለት ነው። በመሰረታዊነት እኔ ዛሬ የመጣሁት አንዳንድ ነገር ሪፍሌክት ለማድረግ ነው ከተጠየቅኩት ነገር አንጻር ማለት ነው። እሱም ልጅቷ በቃለ መጠይቋ ላይ ያነሳቻቸው የሆኑ ሐሳቦች አሉ፣ በእስልምና ዙሪያ ያነሳቻቸው የሆኑ ነቀፌታዎች አሉ። እርሷ እንደምትለው ከሆነ ይህንን እኔ አይደለሁም ያው የኔ ድምጽ ነው መልኩም የኔ ነው ግን እኔ አይደለሁም ብላለች። ያ ማለት ውስጤን ጂን ተቆጣጥሮኝ ወይም ደግሞ ሰይጣን ተቆጣጥሮኝ በዛ የሰይጣን ኃይል ነው ይሄ ነገር ሲደረግ የነበረው ብላለች። ምን ያህል እውነት ነው እንደው ትንሽ አስቸጋሪ ነው። አላህ ያውቃል ያለውን ነገር ግን ትንሽ አስቸጋሪ ነው። ከምን አንጻር አንድ ፕሮግራም ሲደረግ መቼስ እኔ ይሄንን ፕሮግራም ለማዘጋጀት ሳስብ እንኳን የሆኑ ዝግጅቶችን አደርጋለሁ። ቃለ መጠይቅ ደግሞ ሲሆን ቢያንስ ወር ምናምን ያህል ዝግጅቶች ይኖራሉ። በአንዴ ቃለ መጠይቅ ላርግ ኦኬ ነይ በቃ ምናምን ተብላ አትጠራም በእርግጠኝነት ማለት ነው። እሱን አናላይሲሱን ኢንሻአላህ በሌላ ጊዜ ሰፋ አድርገን መጣበታለን። ነገር ግን አንዳንድ ሙስሊም ወንድሞች ይህችን እህት አምጥተው ሚዲያ ላይ ውይይት አድርገዋት ነበረ ፖድካስት ላይ ጥሩ ነው በደንብ የተመለከትኩት ማለት ነው። ግን አንዳንድ ስህተቶችን እዛም ላይ ተመልክተናል። ለምሳሌ እዚህ ጋር ቪዲዮን እንትን በምታዩት መንገድ ልጅቷ ስለታሰረላት ክር ምናምን ታወራለች። ስለዛ ክር ስታወራ ምንም አይነት እንትን አልተሰጣትም። ዞራ ደግሞ ኡሱሉ ሰላሳን ቀርቻለሁ ትላለች። ኡሱሉ ሰላሳን ደግሞ የቀራ ሰው ሲምፕሊ እነዚህ የሚታሰሩ ሄድዞች ከእንትን ይጠብቃል ከምናምን ይጠብቃልና የሚባሉ ነገራቶች ስህተት መሆኑን ያውቃል። እና ያንን ቢያንስ የዚህ እንትን አቅራቢዎች መናገር ነበረባቸው። ከዛ ውጪም በጣም ብዙ ስህተቶችን ስትናገር ነበረ። ያንን መናገር ነበረባቸው። ያው ምናልባት ሌላ ጊዜ ሄዱበታል ብዬ አስባለሁ። በደንብ እንደዚህ አይነት ፖድካስቶች ሲደረጉ ዝግጅቶች ይደረጉ ባይነኝ እንደኔ። ይህች እህት ስታቀርብ የተናገረቻቸውን ነገራቶች በቪዲዮ እዚህ ጋር እያሳየኋችሁ ምናልባት ወሳኝ ብዬ የማነሳቸው ላይ መልስ ምሰጥ ይሆናል። ከዛም በኋላ ደግሞ ኢንሻአላህ ካስፈለገ በሌላ እንትን ደግሞ እንሄድና ኦኬ እቺ ልጅ ራሱ እንዴት ነው ያላት ነገር፣ ምክንያቱም አንዳንድ ቦታዎች ላይ ስትጋጭ እንመለከታለን። ምናልባት ቪዲዮን ተመልክታችሁት ከሆነ አባቴ ወሃቢያ ነው እናቴ አህባሽ ናት ትልና ኪታብ ግን የምቀራው የወሃቢያን አቂዳ እንድማር ነው የተደረኩት ምናምን ካለች በኋላ ገለባብጣ ደግሞ እናቷ ወሃቢያ እንደሆነች አባቷ ደግሞ አህባሽ እንደሆነ አይነት ነገር አድርጋ አይ እናቴን ላለማስከፋት ብዙ ጊዜ የአቂዳ ኪታቦችን ነበር የምቀራው ስትል ተመልክተናል። ሱረቱ ኢሳ እያለች ስትናገር ተመልክተናል። 19ኛ ደቂቃ አካባቢ ከ19ኛ ደቂቃ ከ59 ምናምን አካባቢ ሱረቱ ኢሳ እያለች ስትናገር ተመልክተናል። በተጨማሪም ምንድነው አልፈስል አልአወል ታኒ ምናምን ሙሐደራ ምናምን ቀርቻለሁ ስትል ነበረ። እነዚህ ነገራቶች እንደው ዝም ብሎ
ለጨዋታው ይሁን እንጂ አይደለም የተማረ ያልተማረ ጅን ራሱ አይስተውም ባይነኝ እንደኔ ማለት ነው። እሱን እንተውና እስቲ እዚህ ጋር የምትለውን እንስማና ከዛ ወደ መልሱ እንሄዳለን። የሚያስከፍል መንገድ እንድትመጪ ያደረገሽ ዋና ዋና ምክንያቶች ምንድን ናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች? አሁን እዚህ ቪዲዮ ላይ እንደተመለከታችሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶች ገነት ላይ ጀሃነም ላይ ይበዛሉ ብለው ተናግረዋል። ስለዚህ ጀሃነም ላይ ሴቶች የሚበዙ ከሆነ እሺ ወንዶች በየትኛው ጽድቅ ስራቸው ነው? ሴቶች ለምንድን ነው ሴቶች ጀሃነም ላይ የበዙት አይነት ነገር ተናግራለች። ይሄ በጣም ቀላል ነገር ነው በመጀመሪያ ደረጃ ማለት ነው። ሐዲሱ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም عمران بن حسين بزجبوا حديث لي وكذلك عبد الله بن عباس بزجبوا حديث لي وكذلك غيرهم من الصحابة بتأم تلالك صحابة جابر بن عبد الله وغيرهم بزجبوا حديث لي يهنن تناقروا على مالتنا اطلعت في الجنة فرأيت أكثر أهلها الفقراء واطلعت في النار فرأيت أكثر أهلها النساء صحيح البخاري لألا حديثنا ولا جنة تملكتكم جنة لا يعلو تعبزانيو تشوزبوش فقراء دهاوش ناتشال واطلعت في النار فرأيت أكثر أهلها النساء ወደ ገሃነም ደግሞ ተመለከትኩኝና አብዛኞቹ ሴቶች ናቸው አሉ። ይሄ ማለት ወደፊት እኮ ነው እንደሚገቡ ትገባላችሁ አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን ተመለከቱና ሴቶች በዙ። ምን ያርጉሽ ይሳቸው? በራሳቸው ስራ እኮ ነው የገቡት። ዝም ብሎ ተነስተው የወረወራቸው ይል ኢሎጂካል ጥያቄ አንዳንዴ ክርስቲያን ወገኖች ራሱ ሲጠይቁ እንደዚህ አይነት ነገር በጣም ያሳፈራል። አንድ ሰው ልክ ሁለት ክፍሎች ቢኖሩና ኤ እና ቢ የሚባል ክፍል ቢኖር ኤ ክፍል ላይ እኔ ሄጄ ማለት ነው ኤ ክፍል ላይ ወንዶች ይበዛሉ ብዬ ብናገር ከዛ ስመጣ ህዝቡ እንዴት ኤ ክፍል ላይ ወንዶች ይበዛሉ ምናምን ትላለህ? እኔ ምን ላድርግ? እነሱ ነው የገቡት አይደለም እንዴ? ጀሃነም ሴቶች ይበዛሉ ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሴቶች ገሃነም እንዲገቡ ይደረጋሉ አላሉም። ሴቶች ገሃነም ውስጥ ይወረወራሉ ልንወረው አላሉም። ተመለከትኩኝና ይበዛሉ አሉ። የሚበዙትስ በምንድን ነው? በስራቸው ነው። አብዱላህ ብን አባስ በዘገበው ሐዲስ ላይ ሰሒህ አልቡኻሪ ሐዲስ ቁጥር 1052 ላይ አለ። የክፉርነ العشير ጥሩ ነገር የተደረገላቸውን ከቤተሰብ ጋር ከመሳሰለው ነገር ጋር ጥሩ ነገር ስታደርግላቸው ትረሳለች ሴት። በቃ የታወቀ ነው። ወይክثرن اللعن መራገም ደግሞ ያበዛሉ ሴቶች በንዴት ማለት ነው። ስለዚህ በዚህ ምክንያት ነው ይበዙት ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ገብቷችኋል አሁን ሐሳቡ? በዚህ ምክንያት ይህንን ስለሚሰሩ ሴቶች ገሃነም ላይ ይበዛሉ። እኛ እናስገባቸዋለን አላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አላህ ገሃነም ያስገባቸዋል አላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን እንደዚህ አይነት ነገር ስለሚሰሩ ሴቶች ገሃነም ላይ ይበዛሉ ነው የተባለው። ይሄ ጥያቄ የሚፈጥር ነገር ነው? እንደው ለእናንተ ላቀርብላችሁና ጥያቄ የሚፈጥር ነገር ነው? በፍጹም ጥያቄ የሚፈጥር ነገር አይደለም ማለት ነው። ለሴት ልጅ ገነትን ቃል የገባው እንደውም ብቸኛ ሃይማኖት እስልምና ብቻ ነው። አላህ ሱረቱ ኒሳ ላይ ወመን ያዕመል ሚነ ሷሊሓት ሚን ዘከሪን አው ኡንሳ ይላል። ከሴት ወይም ከወንድ ጥሩን ነገር የሚሰራ ሰው ጀነትን እናስገባዋለን። ያ አበድ የሆነ ዘውታሪ የሆነ እዛ ላይ ዘውታሪ የሆኑ ዘንድ ጀነትን እናስገባዋለን ብሎ ነው የሚያስቀምጠው። ስለዚህ ይሄ ሙግት ረቤለሽ ነው ማለት ይቻላል ማለት ነው። ሁለተኛው ያነሳችው ጥያቄ ምንድነው? ቁርአንን አስመልክቶ ነው። ቁርአን ለምንድን ነው በአረብኛ ቋንቋ የሆነው? ለምንድን ነው በአማርኛ ያልሆነው ብዬ በጣም እንትን ልነበረ በጣም በቃ ለምን ምናምን ልነበረ ብላለች። እስቲ እናድምጠው። ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው። በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበር። እሺ ሰምታችሁታል። በጣም አንዳንዴ እኔም ማዝናለሁ። ለቁርአን ለምንድን ነው በአረብኛ የወረደው? እሺ በምንኛ ይውረድ? በአገውኛ ቋንቋ ነው መውረድ የነበረበት? በአፋርኛ ቋንቋ ነው መውረድ የነበረበት? በስልጥኛ ቋንቋ ነው መውረድ የነበረበት? በኦሮምኛ ቋንቋ ነው መውረድ የነበረበት? ወይ በአማርኛ ነው ወይ በትግርኛ ነው? ምክንያቱም አላህ ያነሳችሁ ነገር ለምን በአማርኛ አልሆነ ምን ነበር እንዴ? እኔ ደግሞ ለምሳሌ አንድ ኦሮሞ ሰው ከሆንኩኝ እንደ አንድ ኦሮሞ ለምን በኦሮምኛ አልሆነም ልል ነው? ለምን በአማርኛ ወረደልል ነው? ወይ ደግሞ ጉራጌ ከሆንኩኝ ለምን በጉራጌኛ አልወረደም ልል ነው? ወይ ደግሞ ስልጤ ከሆንኩኝ ለምን በስልጤኛ አልወረደም ልል ነው?
ገብቷችኋል ወይ ደግሞ አሜሪካ ሀገር ምናምን ያለ ሰው ለምን በእንግሊዘኛ አልወረደም ሊል ነው ወይ ደግሞ የሆነ ሀገር ያለ ሰው ለምን በዚህኛው አልወረደም ሊል ነው አላህ ይህንን አስመልክቶ ቀድሞ መጥቶታል ሱረቱል ፉሲለት ምዕራፍ 41 ቁጥር 44 ላይ ወለው ጀዐልናሁ ቁርአንን አዕጀሚየን ለቃሉ ለውላ ፉሲለት አያቱሁ አዕጀሚዩን ወዐረቢ ቁል ሁወ ሊለዚነ አመኑ ሁደን ወሺፋእ አለ አላህ ይህንን ቁርአን ነን አረቢክ በሆነ ቋንቋ ብናደርገው ኖሮ ከአረብ ውጪ በሆነ ቋንቋ ብናደርገው ኖሮ እንዲህ ይሉ ነበር አለ they would have certain argue አለ እንዲህ ይሉ ነበር ይሞግቱ ነበር ምን ይላሉ እንዴ ለምን በግልጽ ለምን በሌላ ቋንቋ አልተደረገም መልእክተኛው አረብ ሆኖ ከአረብ ውጪ በሆነ ቋንቋ ይላካልን ብለው ይሞግቱ ነበር አለ ኦብቪየስ ነው በቃ ግልጽ ነው በምንም ቋንቋ ቢደረግ በዚህ እንትን ከሄድን ዓለም ላይ ያለ ቋንቋ በሙሉ ቁርአን ሊወርድ ነው ማለት ነው ገብቷቸዋል ግን አንዳንዴ የምታነሱት ጥያቄ ዓለም ላይ ለምሳሌ 2000 ቋንቋ ካለ ቋንቋ ይወለዳል ይሞታል ያድጋል ይሞታል ኦኬ አሁን 2000 ቋንቋ አለ ካለን በ2000ም ቋንቋ መውረድ አለበት ማለት ነው ይሄንን ስታንዳርድ 2000ም ሰው ሊጠይቅ ስለሚችል ማለት ነው አስከድም ለዛ ነው አላህ ይሄንን ይሞግቱ ነበር ነን አረቢክ በሆነ ቋንቋ ብናወርደው ኖሮ ለምን በአረብኛ አልተደረገም ወይ ለምን በዚህ አልተደረገም ወይ ደግሞ መልእክተኛው አረብ ሆኖ እንዴት ከአረብኛ ቋንቋ ውጪ ተደርጎ ለሱ ተሰጠው ብለው ይሞግቱ ነበር አለ ምክንያቱም ሙግት ስለሆነ የሚፈልጉት አለ አላህ ግን ፖይንቱ አይደለም አለ ቁል ወሊለዚነ አመኑ ሁደን ወሺፋእ ወለዚነ ላ ዩእሚኑነ ፊ አዛኒሂም ወቅር አለ አላህ ሱብሓነሁ ወተዓላ በቃ እንትኖች ናቸው ባላየ ይሆናሉ እውሮች ናቸው አለ አይመለከቱም አለ ብላይንድ ናቸው አለ ይህንን ቁርአን ማለት ነው ጆሮአቸውም አይሰማም አለ አላህ ሱብሓነሁ ወተዓላ በቃ ደፍነውታል አለ እና ያንን አስመልክቶ ይሄ የሚያስኬድ ነገር አይደለም ማለት ነው ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይም ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም አለ ህዝቦችን የላክነው ነቢያትን የላክነው በህዝቦቹ ቋንቋ ነው ብሎ ነው አላህ ሱብሓነሁ ወተዓላ ያስቀመጠው ያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ተልእኮ ነው ያላቸው ኻስና ዓም ብለን የምናስቀምጠው ማለት ነው ኻሱ እዛው አረቡ አካባቢ ለነበሩት ነው ዓሙ ደግሞ ለአጠቃላይ ለዓለም የተላኩበት ነው ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተራራ ላይ ቆመው እኔ እዚህ ተራራ ላይ ትልቅ ጦር ከጀርባችሁ እየመጣ ነው ብላችሁ አኩንቱ ሙሰድቂ እውነትን የተናገርከው ትሉኝ ነበረ ሲሏቸው በዛ እንትን የሲራ እንትን ላይ የተቀመጠው ነገር ምንድነው ኢኒ ኡርሲልቱ ኢለይኩም ኻሳ ወኢለ الناس ካፋ ብለው ነው ያስቀመጡት እኔ በተወሰነ ደረጃ ለእናንተ በመልአት ደግሞ ለዓለም ነው የተላኩት ብለው ነው ነብዩ ያስቀመጡት ማለት ነው ስለዚህ ከዛ አንፃር አላህ በአረብኛ ቋንቋ ነው ያደረገው ይሄ ውሃ የሚቋጥር እንኳን ነገር አይደለም ማለት ነው ውሃ የሚቋጥር ነገር እንኳን አይደለም እንደዚህ አይነት ነገር ባይነሳ ባይነኝ ሁለተኛ ደግሞ እስቲ ስለ አቂዳ ያወራችውን ነገር እናድምጠው ምክንያቱም አህለል ሱና ወል ጀማዓ ይባላል የነሱ ወይም ወሃቢ እና ልክ ነን ነው የሚሉት አቂዳው እንኳን ሁለቱም ልዩነት አሉ አንደኛው አቂዳ አርህማኑ አለ አርሽ ተዋብሎ ነው የሚያምነው ይህ ማለት አላህ ከሰማይ ወይም ከአርሽ ከፈለ ብሎ ነው ይሄኛው ጀማዓ ደግሞ የሚያምነው አላህ መውጁድን ቢላ መካን ብሎ ነው ይህ ማለት አላህ ያለ ቦታና እንደሰማችሁት ሁለት አይነት አለ አንደኛው ጀማዓ ወሃቢያ ተብሎ በስም ደረጃ የሚጠራው ጀማዓ አላህ ከአርሽ በላይ ከፍ አለ ብሎ ያምናል አህባሽ ደግሞ የሚጠራው ጀማዓ አላሁ መውጁድን ቢላ መካን ተብሎ ያምናል አለ ብላ ተብሎ ይታመናል አለች እሺ ምን እናርግ እናጨብጭብ በቃ በጣም ትልቅ አዲስ ግኝት ነው ወይ ነው አሁን ይሄ ፖይንት አዲስ ግኝት ነው ይሄ ምክንያቱም አንድ ኦርቶዶክሳዊ በስሩ እንኳን ቅባት የሚባል ኦርቶዶክስ አለ አስተውሉ ቅባት አለ በቅባት የሚያምን ደግሞ በጸጋ የሚያምን አለ በቅባት የሚያምን አለ እርስ በእርስ ተደባድበዋል በኢትዮጵያ ታሪክ ላይ መጽሐፍ ተጻጽፈዋል ለቅባት የተጻፈ ቅባቶች ለነዚህ መልስ የሰጡት ቅባቶች ዲቤት ያደረጉት እርስ በእርስ ማለት ነው እዚህ ኢትዮጵያ ምድር ላይ እዚሁ ሀገር ላይ የትም አታገኙትም ሌላ ቦታ እዚህ ሀገር ላይ ያለ ማለት ነው ፕሮቴስታንት ጋር ብትሄዱ አሁን ባለው በእምነት ደረጃ ፕሮቴስታንት በደም ትኩረት አድርጉ በጣም ብዙ ፔንቴኮስታል አለ ዝም ብሎ ደግሞ በቃ ብቻ ትናንሽ የሆኑ የራሳቸው የሆነ እንትን ያላቸው ኮንቬንሽን የራሳቸው የሆነ
እንትን አንቀጸ እምነት ያላቸው አሉ። የራሳቸውን አንቀጸ እምነት ያላቸው ማለት ነው። ሶ እንደዚህ አይነት ልዩነት ያለ ኢቨን ኢፍ እንዳልኳችሁ ኢቨን ኢፍ ፕሮቴስታንቶች ብዙ የራሳቸው የሆነ ልዩነቶች አሏቸው። የራሳቸው የሆነ እንደውም ክሪድ ራሱ አላቸው። ያው የምትመለከቱት መጽሐፍ ማለት ነው ክሪድ ነው፣ አንቀጸ እምነት ነው። በዚህ አንቀጸ እምነት ላይ ይሄ አሁን የሉተራን ነው፣ ጴንጤኮስታልን አይመለከትም፣ የሉተራን ነው። ሌሎችም በጣም ብዙ አሉ። በጌታ እራት ዙሪያም ልዩነት ያለባቸው አሉ። በጥምቀት ዙሪያ ልዩነት ያለባቸው አሉ። በጣም ብዙ ልዩነቶች ማለት ነው። ይሄ መጽሐፍ ኖርማሊ እዚህ ንጽጽር ላይ ያለ አካል የማንበብ እንትን አለበት። ስለ ሕፃናት፣ ስለ ውርስ ኃጢአት እርስ በርስ ይረጋገማሉ እና ያ የሚያስኬድ ነገር አይደለም ለማለት ነው። እሺ፣ ስለዚህ ልዩነቶች አሉ ወይ? አዎ ልዩነቶች ሊኖሩ ይችላሉ። ነገር ግን እንደናንተ ኦርቶዶክስ የሚባል በሃይማኖት ደረጃ የተመዘገበ ፕሮቴስታንት ደግሞ ተብሎ በሃይማኖት ደረጃ የተመዘገበ ሁለቱም ክርስቲያንን የሚሉ የተመዘገበ በኢትዮጵያ በሃይማኖት ተቋም የተመዘገበ ግን አይደለም። ኦኬ፣ አህባሽ ምናምን የሚባል በሃይማኖት ተቋም የተመዘገበ የለንም። እኛ ዋሃብያ የሚባልም ሃይማኖት የለንም። ስማችን ሙስሊሞች ነን። ከዛ ከሙስሊሞች መካከል አፈንግጠው የወጡ ኢቭን ሙስሊም ያልሆኑ አካላት ሊኖሩ ይችላሉ፣ አሉም ራሳቸውን ሙስሊም ነን ብለው የሚያስቀምጡ ማለት ነው። እንትን ግን የሆነ መረቅ ያለው ኩዌሽን እንኳን አይደለም። ለምን እንደሚነሳም ግራ የሚያጋባ ነገር ነው። እስቲ ወደ ቀጣይኛው እንሂድና በእስልምና አስተምህሮ የገደለን ግደሉ ይላል። አባት በሌላ ቦታ ደግሞ አባቴ እኔን ቢገለኝ ይጸድቃል ብላ ደግሞ ያወራችሁ ነገር አለ። እስቲ እናድምጠው። ላይ ማህተብ አሰሪ ቢያይኝ ከመግደል ወደ ኋላ ይላል። ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ? በእስልምና እምነት ላይ ህጎቹ እኛ በኦሪት ጊዜ የነበሩ ህጎች ናቸው። ማለት የገደለን ግደል ነው ቀጥታ። እሺ፣ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው። ሳዑዲ እና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩ ብታያቸው ህጉ የገደለን ግደለው ነው፣ የሰረቀን እጁን ቁረጥ፣ ሃይማኖት የቀየረውንም ግደለው። አዎ እንዲህ ያማ አላህን ካዳ አንተን እንደማይከድ በምን እርግጠኛ ስለሆንክ ነው ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ ግድያ የሚለውን ነገር ስታነሱ በቁርአን ላይ አላህ በብዙ ቦታዎች ላይ የሰውን ነፍስ አትግደሉ፣ ሰውን አትግደሉ ይላል። ሱረቱል ኢስራን ጨምሮ ማለት ነው። ሰውን አትግደሉ። የሰውን ነፍስ የገደለ እንደውም የሙእሚንን አንዲትን ነፍስ የገደለ ከባድ ቅጣት እንዳለው ያስቀምጣል። ሙተዓሚደን አውቆ የገደለ እንደሆነ ከባድ ቅጣት እንዳለው ሱረቱ ኒሳ ላይ ያስቀምጣል። በክርስትና አስተምህሮ ወይም በእግዚአብሔር በኢየሱስ ክርስቶስ አስተምህሮ ግድያ ጨዋታ ነው፣ ቀልድ ነው። ምናልባት ይህንን መጽሐፍ እንዲህ ስለጣላችሁ በቃ ትገደላላችሁ ልትባሉ ትችላላችሁ። ይህንን የምለው እኔ አቡበከር አይደለሁም፣ መጽሐፉ ነው። ከኔ ጋር መመልከት ትችላላችሁ። ዘጸአት ምዕራፍ 21 ቁጥር 12 እንዲህ ይላል፣ ሰው ሰውን ቢመታ ቢሞት እርሱ ፈጽሞ ይገደላል። ሰውን መተህ ቢሞት ትገደላለህ። እዛው 14 ላይ ሰው ግን ቢደፍር ባልንጀራውን በተንኮል ቢገለው እንዲሞት ከመሰዋያው አውጥተህ ውሰደው፣ ይገደላል ማለት ነው። እዛው 15 ላይ አባቱን ወይም እናቱን የሚመታ ፈጽሞ ይገደል። እዛው 16 ላይ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል። 17 ላይ አሁንም አባቱን ወይም እናቱን የሚሳደብ ፈጽሞ ይገደል። 18 ሁለት ሰዎች ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት ነገር ግን ታሞ በአልጋው ላይ ቢተኛ ተነስቶን በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው፣ ነገር ግን ተግባሩን ስላስፈታው ገንዘብ ይክፈለው ዘንድ ያስፈውሰውም ዘንድ ግዴታ አለበት አለ። ቀጥለና ምን አለ? ሰው ወንድ ባሪያውን ወይም ሴት ባሪያውን በብትር ቢመታ ቢሞት ፈጽሞ ይቀጣል። አንድ ምዕራፍ ላይ ፈጽሞ ይቀጣ ማለት ያው ቅጥያው ይሄ ቅጣቱ ግድያ ነው። አንድ ምዕራፍ ላይ ነው ይሄ ሁሉ ነገር ማሳያችሁ ማለት ነው። ዘሌዋውያን አሁን ምዕራፍ 24 ቁጥር 14 እንዲህ ይላል፣ ተሳዳቢውን ከሰፈሩ ወደ ውጭ አውጥተህ የሰሙትን ሁሉ እጃቸው በራሱ ላይ ይጫኑበታል፣ ማህበሩ ሁሉ ይገረዋል፣ ይወገር፣ በድንጋይ ይገደል ማለት ነው። እግዚአብሔር ለሙሴ ነው የሚለው፣ እግዚአብሔርን የሚሳደብ አካልን አስመልክቶ ማለት ነው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ ማናቸውም ሰው አምላክን ቢሰድብ ኃጢአቱን ይሸከማል። ኃጢአቱ ምንድን ነው? 16 ላይ ይነግረናል፣ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደላል። 17 ሰው እስኪሞት ድረስ የሚመታ ፈጽሞ ይገደላል። ይሄ ብቻ አይደለም፣ በጣም ብዙ ቦታ ታገኛላችሁ እንደዚህ አይነት ተመሳሳይ ጥቅሶች ማለት ነው። ዘሁልቁ ምዕራፍ
35 አሁንም ላሳያችሁ ዘሁልቁ ምዕራፍ 35 ቁጥር 31 እንዲህ ይላል ሞት የተፈረደበት ነፍሰ ገዳይን ለማዳን የነፍስ ዋጋ አትቀበል እርሱ ፈጽሞ ይገደላል ሞት ከተፈረደበት ፈጽሞ ይገደላል ኢቨን ከፍ ብላችሁ ታያቱ ይገደል እንደዚህ ካደረገ ይገደል እንዲህ ካደረገ ይገደል ብሎ ነው የሚያስቀምጠው መጽሐፉ ማለት ነው ስለዚህ አሁን እነሱ አሁን ምንድነው እነዚህ በኦሪት ህግ ጊዜ የነበሩት ነው ለምን በሌላ ህግም ጊዜ አይኖርም እኛ ኢሹአችን አይደለም የኢየሱስ ክርስቶስ ህግ ነው ወይስ አይደለም ይሄንን ጠይቋቸው የኢየሱስ ክርስቶስ ህግ ነው አንድም አካል ይህንን መካድ አይችልም ያ ህግ አሁን በምህረት ተሽሮ ነው ከተባለ ኦኬ የእናንተ አምላክ በጊዜ ሂደት የሚሻሻል ነው ማለት ነው በጊዜ ሂደት አይዲያውን የሚቀያየር አምላክ ነው ማለት ነው አላህ Subhanahu Wa Ta'ala ላይ ያንዳንዱ ነገር ያስቀመጠው ሁክም አለ የሰረቀ እጁ ይቆረጣል ለዛም ነው በእስልምና ሀገር ላይ ያሉ ሰዎች ሲሰርቁ አታያቸው ስርቆት የለም ዝሙት ያደረገ አካል ይወገራል ለዛ ነው ሙስሊሞች እንትን ሴቶችን ሲያበላሹ ማትመለከቱት ነገር ግን አሜሪካ ሀገር ላይ አንድ አባት ፓስተር የራሱ ቸርች ላይ ፓስተር የሆነ አባት ቸርች ስር የገዛ ልጁን በጣም ልጅ ቲኔጀር የሆነች ልጁን እንደደፈረም ያሳይ እንትን አለ ተመልከቱት ቪዲዮውን እዚህ ጋር ይሄ አካል ልጁን ነው እንግዲህ የደፈረው ሌሎችም ብዙ ቴስቲሞኒዎችን ማምጣት ይቻላል ኢቨን ሀገራችንን አስመልክቶ ከዚህ በፊት የሰራውትን ቪዲዮ አለ ምንድነው ልላችሁ የፈለኩት እንደዚህ አይነት የሆነ ስታንዳርድ መሆን የማይችልን ነገር እኛ ጋር ማምጣት አትችሉም በፍጹም ማለት ነው በፍጹም የኢየሱስ ክርስቶስ ህግ ነው የሚካድ ነገር አይደለም ኢየሱስ ክርስቶስ እንደውም በሮሜ መጽሐፍ ላይ ጌታ በቀል የኔ ነው ራሱ ይላል ብሎ ጳውሎስ ራሱ ይናገር የለም በቀል የኔ ነው ያው እኔ መጥቼ በፊቴ ጠላቶችን በፊቴ እረዳቸው እንዳለው ማለት ነው በቀል የኔ ነው ብሎ ይናገራል ስለዚህ ጥያቄም ተደርጎ ሊነሳ የሚችል ነገር አይደለም ማለት ነው ከዚህ ውጪ ያነሳቻቸው ነገራቶች በሙሉ በጣም ይወረዱ እንብዛም እንደዚህ የሆነ እንትን ፖይንት ሰጥቷቸው የሚመለሱ አይደሉም እነዚህም ያው እንደው የሆነ ነገር ልናገር በሚለው ነው በዚህ ቪዲዮ የመጣሁት ኢንሻአላህ ይህ ቪዲዮ ለሌላ ሰዎች በደንብ ሼር አድርጉ ቪዲዮውን ላይክ አድርጉ እንዲሁም ቻናላችንን ካልተቀላቀላችሁ ተቀላቀሉ ሌሎች ሰዎችም እንዲቀላቀሉ አድርጉ ሰላም አለይኩም ወራህመቱላሂ ወበረካቱሁ